ሰላም አለይኩም እንዴት ናችሁ? ቪዲዮ እንዴት አፕሎድ እንደሚደረግ ነው ማሳያችሁ። እቺ የዩቲዩብ አፕሊኬሽናችንን እንከፍታለን። ከዛ ከስርችኛዋ የፕላስ ምልክት ያከበብኳባትን የፕላስ ምልክት እንነካለን። ከዛ እዚህ ጋር ከስር ቪዲዮ ሾርት ላይቭ የሚል ነገር ይመጣልናል። ቪዲዮ የሚለው ላይ አድርገን የምንፈልገውን ቪዲዮ እናረጋለን እናስገባለን። ከዛ ከስር ኔክስት የምትል ነገር አለች እቺ ማለት ነው። እሷን እንነካለን። አሁን እዚህ ጋር ነው ዋናው ነገር፣ ልብ በሉ። እዚህ ጋር ወሳኝ የሆኑ ነገራቶችን ነው ማሳያችሁ። እነኝን የምናስተካክላቸው ነገራቶች ከላይ እንጀምርና እቺ የእርሳስ ምልክቷ አለች አይደለ? እሷን ነክተን ለሰራነው ቪዲዮ ታምኔል እናመጣለን። የሰራን ያዘጋጀነው ታምኔል እኔ ዝም ብዬ ነው የሚሰራው፣ ማለትም ዝም ብዬ ነው አሁን እንትን እያረኩኝ ያለሁት። ይኸውና ይሄን ታምኔል አመጣሁል ደን አልኩት። ከላይ ታምኔላችን ገብቷል በስተክክል። ቀጥሎ ያለው ምንድነው? ታይትል ነው እዚህ ጋር ማለት ነው። ይህ ማለት ቪዲዮአችሁ የሰራችሁት ቪዲዮ ስለምን እንደሆነ የሚገልጽ አጠር ያለና ሰዎች ቶሎ አውቀውት እንዲነኩት የሚያደርግ ታይትል መሆን አለበት። እንዲሁም ዩቲዩብ ሰርች ሰዎች የሚፈልጉት ታይትል መሆን አለበት። ለምሳሌ ዝም ብለን ዛሬ ከብሳ ሰራው ወይ ዛሬ ሽሮ ሰራው ምናምን ነገር ሳይሆን ይሄ ተከታይ ሲኖረን ብዙ ተከታይ ሲኖረን የሰራነው ነገር የምንገልጽበት ነው። እንደኔ አይነት አዲስ የሆናችሁ የሰራችሁት ቪዲዮ ስለምን እንደሆነ እዚች ጋር ማስገባት አለባችሁ፣ ታይትል ላይ ማለት ነው። ሌላኛው ደግሞ ከትላንት ወዳ ቪዲዮአችን አንሊስትድ ብናደርገው የምናገኘው ጥቅም የሚል ቪዲዮ ሰርቼ ነበረ። እንዴት አድርገን አንሊስትድ እንደምናደርገውና ቀጠሮ እንደምናስይዝም በዚሁ አጋጣሚ ልስራላችሁ። እዚህ ጋር አለች አይደለች? እሷን እንነካታለን። ከዛ እዚህ ጋር ፐብሊክ ላይ ነው ቀጥታ ቪዲዮአችንን አፕሎድ የምናደርገው ከሆነ ፐብሊክ ላይ ነው የምናደርገው እና ቀጠሮ ልናስይዘው ከፈለግን ከታች እችን ነክተን ቀጠሮ እናስይዛለን። ዛሬ ሜይ 2026 ነው። እሱን ነክተን ሜይ 2026 ቀን 5 ነው። በቃ ራሱ ነው ተቀምጧል። እንዲናረጋለን። ከዛ እኔ በሳውዲ ዝም ብዬ በሳውዲ 8 ሰዓት እንዲያረግልኝ እናርገው። 8 ሰዓት ቀጠሮ ያስኩኝ። ከዛ ኦኬ ለዋለው ሜይ 5 2026 ቅርታ እዚቻ ሰዓቱ እንትን ማድረግ አለብኝ። ኤኤም ላይ ነው። እኔ ግን ዝም ብሎ ነው ፒኤም ላይ ላርገው። ከዛ ሰዓቱ ተቀጥሯል። ይህ ማለት እኛ ስራ ላይም ብንሆን ስልኩ ቻርጅ ቢዘጋም ማብራት ማለት ዋይፋይ ባይኖረውም ፕላትፎርሙ ማለትም አሁን እዚህ ቀጠሮ ስላሳትኩት በራሱ ጊዜ አፕሎድ ይሆናል ማለት ነው። ተግባባን? ከዛ መተን እዚህ ጋር በራሱ ጊዜ አፕሎድ ይሆናል። ሌላኛው ደግሞ ይሄ ሁለተኛው ነው። ከአሁኑ ቀጥሎ ያለው እችኛዋ ወሳኝ ናት። የሰራነው ቪዲዮ ለአዋቂ ነው ወይስ ለህፃናቶች ነው የሚል ነው። የህፃናቶች አይደለም የሚለው ኖ የሚለውን ነው የምትነኩት እናንተ። እቺ ማለት ነው አይደለም የህፃን ቪዲዮ አይደለም የሰራነው። ሌላ ደግሞ ዲስክሪፕሽን ነው። ዲስክሪፕሽን የሰራነው ቪዲዮ ስለምን እንደሆነ አሽታጎችን ጨምረን፣ አሽታግ ማለት ይሄ ምንድነው? ኮከብ መሰላል ምልክቶችን ተጠቅመን ዲስክሪፕሽን ላይ ቢያንስ ከ3 እስከ 5 የመሰላል ምልክት ተጠቅመን ዲስክሪፕሽናችን የሰራነው ቪዲዮ ስለምን እንደሆነ እዚች ጋር እናስገባለን ማለት ነው። ቪዲዮአችን ስለምን እንደሆነ። ሌላው ሎኬሽን ነው። እሱ ሳውዲ ነው ያለሁት እኔ። ሌላኛው ደግሞ ይሄ ቪዲዮ ተከፍላችሁ ነው የሰራችሁት ወይስ አይደለም? አልተከፈለኝም ነው የሚለው። ቀጥሎ ያለው መጨረሻ ላይ
ይቺ ማለት ነው አልተርድ ኮንተንት ታግ የምትለዋ እንነካታለን። የዚች ጋር ስንገባ ከላይ የመጀመሪያው አልተርድ ኮንተንት የምትለዋን እንነካትና ይቺ ማለት ነው ይቺን ነክተናት ነው እንለዋለን። ይሄ ቪዲዮ የሰራችሁት በኤአይ ነው ወይስ አይደለም ነው? ኤአይ ተጠቅማችሁ ከሆነ የስ ማለት አለባችሁ። ኤአይ እኔ ኤአይ አይደለም በራሴ ኦሪጂናል ቪዲዮ ነው፣ ኦሪጂናል ድምጤ ነው። ኤአይ አልተጠቀምኩም ነው ብዬዋለሁ። ሌላኛው ደግሞ ታግ ነው። ታግ ማለት ሰዎች ቪዲዮ ፍለጋ የሚሆነ ነገር የሰራችሁት ቪዲዮ ስለምን እንደሆነ ለምሳሌ ስለ ካፕከት አስተምራችሁ ከሆነ ስለ ቻናል እንዴት እንደሚከፈት አስተምራችሁ ከሆነ እናንተ ያስተማራችሁትን ትምህርት እዚች ጋር ታግ የሚለው ቦታ ትጽፋላችሁ። በኮማ አረጋችሁ ትጽፋላችሁ። ወይ ደግሞ ጂሚናይን ታግ ስጠኝ ትሉት የሰራችሁትን ቪዲዮ እንደዚህ አይነት ቪዲዮ ሰርቻለሁ ለሱ ታግ ስጠኝ ስትሉት የሀገር ሰጣችኋል። ያንን ኮፒ አድርጋችሁ ፔስት አድርጋችሁ ታመጣላችሁ። አሁን ለምሳሌ እኔ ከዚህ ልውጣና ላሳያችሁ። ዝም ብዬ ትላንትና ያስገባሁት ነው። ኢሞ ላይ ፔስት አድርጌዋለሁ። ዝም ብዬ ላስገባና ላሳያችሁ። ዝም ብዬ ይሄኛው ዲስክሪፕሽን ውስጥ ወስጄ ላስገባው። አያችሁት እንዳለ ሙሉ ማለት ነው። ሃሽታጎቹንም ኮፒ በጂሚናይ ነው ያመጣሁት። ይሄን ጂሚናይ ስጠኝ ብዬው ትናንትና ለሰራሁት ቪዲዮ ዲስክሪፕሽን በሚለው ቦታ ፔስት ልበላው። ይኸውና ገባ ማለት ነው። ሃሽታጎቹንም አመጣቸዋለሁ በዚህ መልኩ። ቪዲዮ እንዳላረዝምባችሁ ቪዲዮአችን በዚህ መልኩ ነው። ይህንን ያስተካክለን ነው አፕሎድ ማድረግ ያለብን። ታምኔላችን ግልጽ የሆነ ሰዎች ክሊክ ሊያደርጉት መሆን የሚችል አለበት። ታይትላችን ሰዎች ሪሱ አሪፍ መሆን አለበት። ከዛ ዲስክሪፕሽን፣ ከዛ ሎኬሽን ያኔ ሌላ ደግሞ የህፃን ነው ወይስ አይደለም የሚለው ኖ ማለት አለብን። አልተርድ ኮንቴንት ተጠቅማችኋል አይደለም አልተጠቀምኩም። እነኚህን ነገራቶችን በስተክክል ቪዲዮ አፕሎድ ስናደርግ አስተካክለን መጻፍ አለብን። እንዲሁም ቀጠሮ ማሳዝ ከፈለጋችሁ በነገርኳችሁ መንገድ ማለት ነው። እና ቤቴን ቻናሌ ሰብስክራይብ አድርጉኝ። እሺ ላይክ አትርሱ። ቻው